እኔ ስሜ ሃይማኖት ይባላል። የማርያም ቤትና የልዑል እናት ነኝ። ማርዬ የ9 ዓመት ከምናምን፣ ሉልዬ ደግሞ የ8 ዓመት ከምናምን ወደ 10 እየሄዱ ነው። 1 ወር ነው የቀራት ማርዬ። ስለዚህ ኦቲዝም መሆናቸውን ምንም የማውቀው ታሪክ የለም። ምክንያቱም ብዙዎቻችን ኦቲዝምን የምናውቀው ፊት ላይ የሚያስታውቅ ነበር የሚመስለን፣ ያው ዳውን ሲንድሮሞችን ስለሆነ ምክንያቱም የልጅ ባህሪ ነው እያለን የምናልፋቸው ብዙ ባህሪያቶች ነበሩ። ያው ያደጉት በሞግዚት ነው ሁለቱም። ጠዋት ወጥቶ ማታ የመግባቱ ነገር አለ። ብዙ ከልጆቻችን ጋር የምንገናኝበት ጊዜ ብዙ አልነበረም እና ግን እንደ ማንኛውም ልጅ በ6 ወር በ5 ወር ተቀምጣለች። በ10 ወሯ አውርታለች። በደንብ ነው ያወራችሁ። ማለት ሞግዚቷን ትጠራ ነበረ፣ ጡጦ ትላለች። የተወሰኑ ቃላቶችን በቃ ማለት ያለባትን አንድ ልጅ በ1 ዓመት ማለት አለበት። አንድ ወርድ ለምሳሌ እማ፣ አባ፣ መጣ፣ ጡቱ ምናምን የምንላቸውን ወርዶች በትክክል ትል ነበረ ማለት ነው። ስለዚህ ያን ያህል አታወራም የምትባል ልጅ አልነበረችም። በአሁኑ ሰዓት ብዙ ሰዎችንም እየሸወደ ያለው ታሪክ ይሄ ነው። ከብዙ እናቶችም እየሰማሁኝ እንዳለው ያወራ እኮ ነበረ፣ መቼ እንዳቆመ ግን አናውቅም ነው የሚባለው። እና ማርዬ ታወራለች። ከዛ በኋላ እስከ ዓመት ከምናምን ድረስ በደንብ ነው የምታወራው። ያው ማርዬና ልዑል የ1 ዓመት ከ1 ወር ነው ልዩነታቸው። ከዛ ወንድሟን ወለድኩኝ። ያው ቤቢ በጣም ዝም ያለ በጣም ጨዋ። እሷ እንኳን በምታለቅስበት ሰዓት ሌሊት እንቅልፍ አይኖራትም። ቀን በጣም ትተኛ ነበር እና ቀን ተኝታ ረጅም ሰዓት ከሞግዚቷ ጋር የተኙና ሌሊት እንቅልፏ ያልቃል። ስለዚህ ሌሊት እንደዛ ተነስታ እኛ በምናዝላት ሰዓት ሉልዬ አይነሳም ነበር። በጣም በቃ በትክክል ተኝቶ ያደገ ልጅ ነው። ከዛ ግን ምንድነው የሆነው? እኔ በዛው ቀን ስራ ሰራለሁ፣ ማታ በዛው ክላስ ገብቼ ነው የምመጣው። ስለዚህ አንድ ሞግዚት ናት የነበረችኝ ወደ 3 ዓመት ከምናምን በደንብ ያሳደገቻቸው ልጅ አለችና ልክ 2 ዓመት ከ6 ወር ሲሆናት ግን በቃ ዝም ማለቷ በቃ በጣም የሚያስጨንቅ ዝምታ ሆነ። ማለት ዝም ነው የምትለው። ከዛ ምንድነው እንደዚህ ትወዛወዛለች። በቃ ዝም ረጅም ሰዓት ማለት ነው። እና ለሚያያት ሰው እኔ እሷን ለማያት እኔ ይደክመኛል። በቃ እኔ ልቤ ይደክማል። ብጠሯት አቴንሽን የላትም። በጣም ትጽፋለች በጣም እና ስክሪን በጣም ታያለች። ያው ስክሪኖች ነበሩ፣ ስልክ አላት፣ ከአንድም 2 ፍላሽ አለ። ቴሌቪዥን 24 ሰዓት ነው የሚከፈተው። ታቦችም ነበሩ። ስለዚህ አንዱ ቻርጅ ሲያልቅ አንዱ ቻርጅ ተደርጎ ይቀመጣል። አደራህን መድኃኒዓለም መብራት እንዳታጠፋብን በቃ የሁል ጊዜ ጸሎታችን ነው። ምክንያቱም ተኝታ እንኳን ስትነሳ ቴሌቪዥን ጠፍቶ ካየች በጣም ነበር የምትጮህ። በቃ የሌለ ጩኸት ማለት ነው። በጣም ነው የምታለቅሰው። ስለዚህ ምንድነው ማድረግ ያለብኝ? 24 ሰዓት ቴሌቪዥኑ ይበራል። ምንድነው የማደርገው? ዳውንሎድ አደርጋለሁ። የኪድስ ሶንጎችን ዳውንሎድ አደርግና ኤስጂቢ ነው በሁለቱም። አሁን ለምሳሌ ዛሬ አንደኛው ላይ ከሞላኝ ከሳምንት በኋላ ስለምትሸመድዳቸው ከመሸምደዷ ብዛት ትጽፈዋለች። ጭብላ ትጽፈዋለች። በቃ በጣም የመጻፍ ሱስ ነበራት እና ትጽፈውና በቃ የኛ ቤት ወረቀት ቆሻሻ ወረቀት ነው፣ ሌላ ቆሻሻ የለንምና ከዛ ድጋሜ በጀርባ ስትሏት እሺ አትልም። በፊት ለፊት በጣም የሚያምር ነበረ ጽሁፉ። አሁን እንደውም ጽሁፉ አያምርም ማርዬ፣ በጣም ትልልቅ ነው፣ ግን ስፔሊንግ አትስትም። ደስ የሚለው ፓርት ማለት ነው። ከዛ 2 ዓመት ከ4 ወር አካባቢ አንድ ትልቅ ሆስፒታል ይዣት ሄድኩኝ። ምክንያቱም በጣም ዝም አለች። ይሄ ዝምታዋ የሚያስጨንቅ ዝምታ ሆነ። ከዛ ራሷን ትመታለች። በቃ በቃል አውጥታ የምትፈልገውን ነገር መናገር ስለማትችል በጣም ራሷን ትጎዳ ነበር። ከመሬት ጋር በጣም ትጋጫለች እና ምንድነው የሚመስለው? ይሄ በጣም የተናደደ ልጅ አለ አይደለ? ይሄ እልህኛ ልጅ ነው የምትመስለው። ስለዚህ ሆስፒታል ይዣት ሄድኩኝ። ከዛ የሆስፒታሏን በቃ አየቻት፣ ቁጭ አድርጋት መሀል ላይ ነው። ከዛ እዛ ጋርም መብራት ሲበራ እንደዚህ እያለች ታያለች። ስለዚህ አይ ኮንታክቷ ጥሩ ነው፣ ኮንሰንትሬሽን አላት። ከዛ የሆነ ነገር ጓ ስታደርግ ቀና ብላ ታያታለች። እኔ እኮ ስጠራ ቀና ብላ አታየኝም ጭራሽ ማለት ነው። ከዛ ምንድነው ያደረኩትኝ? የጆሮ ችግር የለባትም። ስለዚህ ምንድነው ከቤት ውጣ፣ ከልጆች ጋር መገናኘት አለባት አለችኝ። እሺ ብዬ ሞዋ ያስገባኋት ማለት ነው። እዛ አካባቢ ዴኬር አለ፣ እዛ አስገባኋትኝ። በቃ ለቅሶዋ ይሄ በቃ ጆሮአችሁ ላይ ስንቅር ብሎ የማይጠፋ ለቅሶ አለ አይደለ? እንደዛ ነው ለቅሶዋ እና በጣም የሚረብሽ ድምጽ ነው ያላት።
ከዛ በኋላ ምንድን ነው ያደረኩትኝ? አንድ ወር እንደተማረች በጣም ስታለቅስ ይሄ ነን ስቶፕ ነው። ከዛ በኋላ ደጅ ነው የምትውለው። ያው ሰፊ ግቢ ነው መዋያቸው፣ እነዚህ እንደ ቪላ ቤት ነገር ነው እና እዛ ነበርና መጨረሻ ላይ አልገባ ስትላት ያው ደጅ እንደ ድንኳን ነገር አለ። ድንኳኑንም አይደለም የምትውለው እሷ፣ ድንኳን ውስጥ አትውልም፣ ሳር ላይ ነው የምትውለው። ጥሩ ግቢ ነበር ትዝ ይለኛል። እና ያ ፀሐይ ሲመታት ቶንሲል ያዛት። ከዛ በገባች በ3 ሳምንቷ ማለት ነው። ከዛ በኋላ ቶንሲል ያዛት፣ መርፌ ታዘዘላት። ማለት በጣም ነበር ያመማትና እንዴ በቃ ሳስበው አሳዘነችኝ። የመጨረሻ በስመ አብ